አንድ ሰውየው ከሚስቱ ሌላ አንድ ሴት ወደደና ክንፍ አለ። ልጁና ሚስቱን እየተዋ ከዚህኛይቷ ጋር ማምሻት ብሎም ማደር ጀመረ። በመጨረሻም አንድ ቀን ወደ ሚስቱ መጣና ድንገተኛ የሆነ ጥያቄ ያቀረበ። እኔ አንቺ እንድንፋታ ፈልጋለሁ። ለምን ብለሽ ምክንያቱን አትጠይቀኝ፣ መፋታት ብቻ ነው የምፈልገው። ደግሞም ሌላ ቀን አይደለም ነገ እንደሆነ ፈልጋለሁ አላት። ሚስቱ በሁለት ነገር ተጨነቀች። በአንዱ በኩል ምንም ነገር አትጠይቀኝ ብሏታል። በሁለተኛ ነገር ልጇ ወደ ዩኒቨርሲቲ መግቢያ ፈተና ልትቀመጥ ጥቂት ቀናት ቀርቷታል። ባልፈልገውም ባልስማማበትም ካልክ ግድ እቀበለዋለሁ፣ ነገር ግን በእኛ ምክንያት ልጃችን መጎዳት የለባትም። እኔ አንድ ወር ጊዜ ያህል እንታገስ አለችው። እሱም ማሰበና ጥሩ አንድ ወር መታገስ አያቅተኝም፣ ነገር ግን በዚህ አንድ ወር ውስጥ ሽማግሌ መላክ ምክንያቱን መጠየቅ የለም። ስለ ፍቺው ማናችንም ምንም ነገር ማንሳት የለብንም። በዚህ ቃል ግብህ አላት። እርሷም እስማማለሁ፣ ግን አንተ የምነግርህን ለመፈጸም ከተስማማክ ነው። በዚህ አንድ ወር ውስጥ ጠዋት ከእንቅልፌ ስነሳ ማታም ወደ አልጋ ሲሄድ ያን የሰርጋችን ዕለት አቅፈህ እንደወሰድከኝ አድርገህ አቅፈህ ትወስደኛለህ ስትል ጠየቀችው። ነገሩ ያልተጠበቀውና ያልተለመደ አይነት ቢሆንበትም ቀላልና ሊያደርገው የሚችል ስለሆነ እሺ ብሎ ቃል ገባላት። አንድ ወር ተጀመረ። ጠዋት ከእንቅልፏ ስትነሳ አቅፎ ከፍ አድርጎ ወደ በረንዳ ካደረሳት በኋላ ወደ ስራው ይሄዳል። ማታም እንዲሁ አቅፎ ወደ አልጋው ይወስዳታል። ስለ ፍቺው አይነጋገርም። እየዋለ እያደረ ሲሄድ የሰውነቷ ጠረን፣ የሚለብሳቸው ልብሶቿ፣ የዓይኖቿና የፀጉሯ ሁኔታ፣ የገላዋ ልስላሴና የአካሏ ቅርጽ እየሳቡት መጡ። በየቀኑ እያቀፋት ሲያወጣትና ሲያስገባት ሰውነቷ እየቀለለው ለእርሱም እርሷን አቅፎ መሸከም አንዳች እንግዳ የሆነ ደስታ ስሜት እየፈጠረለት መጣ። ከራሱም ጋር ሙግት ጀመረ። ለምንድነው እንፋታ ያልኳት? አሁን የሚሰማኝ ስሜት ያህል ስሜት ከአዲሷ ወዳጄ ጋር ለምን አይሰማኝም? ለምንስ ነበረ ይህንን ነገር እንዳደርገው ቃል ያስገበችኝ? ይህኔ መሰለ ገባ እንዲህ የሚማርካት ጠረኗን፣ እንዲህ የሚያስደስተዋን ፈገግታዋን፣ እንዲህ ልዩ የሆነ አካሏ እንዴት እስከዛሬ አላስተዋልኩትም? እርሷ ናት ከኔ ጋር የነበረችው ወይስ እኔ ከእርሷ ጋር ነበርኩ? የወሩ መጨረሻ እየደረሰ መሆኑን ሲያውቅ ከእርሷ መለያቱ ጨነቀው። ይህ ሁኔታ የፈጠረበት እንግዳ ስሜት እየወደደው መጣ። ነግቶና መሽቶ እርሷን አቅፏት እስከሚወስዳት በጉጉት መጠባበቅ ጀመር። በሌላ በኩል ደግሞ በዚህ ድርጊቷ በውስጥ ያሳደረችበትን ስሜት እያሰበ ያደንቃትም ጀመር። ብልህነቷን፣ አስተዋይነቷን እና በቀላል ድርጊት ቀልቡን ልትገዛው መቻሏን ሲያስበው ምን አይነት አስገራሚ ሴት ናት ይላል። ወሩ ሊያልቅ ሁለት ቀን ሲቀረው የመፋታቱን ሐሳብ በውስጡ መረመር፣ ነገር ግን አላገኘው። በዚህ ሁኔታ መፋታቱ ደግሞ ለሕይወቱ የማይፈታ እንቆቅልሽ እንደሚሆንበት እያሰበ ተጨነቀ። በሌላ በኩል ደግሞ በዚህ አንድ ወር ውስጥ ፍቺን በተመለከተ ላለመነጋገር ቃል ተግባብተዋልና እንዴት አድርጎ ይናገር? ዛሬም በደስታ ስሜት አቅፎ ከአልጋዋ እንደወሰዳት ሁሉ ማታ ወደ አልጋዋ መለሳት። ከበፊቱ እጅግ ቀለለችው፣ አሳዘነችው። በወሩ መጨረሻም ወደ አዲስ ተወዳጁ ዘንድ ሄዳና ፍቺውን ሐሳብ ሰርዤዋለሁ። እኔና ባለቤት ፍቅር የለም መስሎኝ ነበር። እኛ ግን ለካስ ፍቅር አላጠንም። ያጣነው ሁለት ነገሮች ብቻ ነው፣ መነጋገርና መቀራረብ። ለዚህም ያደረሰን አለመቀራረባችንና አለመነጋገራችን ብቻ ነው። አሁን ግን መነጋገር ባንችል እንኳ መቀራረብ ግን ችለናል። ዛሬ ደግሞ መነጋገር እንችላለን። ስለዚህ ሌላ ኢሞሽን ፈልግ አላት። ሴትዮዋም ተናደደችና በጥፊ መታችው። ከጠገቡ የነበረውን ውሃ ቸለሰችበት። ይህ ለብዙ ኃጢአት የተከፈለ ቅጣት ነው እያለ ወጥቶ ሄደ። ከዚያም ወደ አበባ መሸጫ ሱቅ ገባና ያን ሲጋቡ የገዛላትን አይነት አበባ ገዝቶ ወደ ቤቱ ከነፈ።
እንዲህም እያለ ጓደኛዬ ትዳር ማለት አግብቶ የሚኖሩት ሳይሆን በየጊዜው የሚጋቡት ነው ያለው እውነቱን ነው። ትዳር እንደ 12ኛ ክፍል ፈተና አንድ ጊዜ አልፎ ሰርቲፊኬቱን የሚሰቅሉበት አይነት አይደለም ያለው እውነቱን ነው። ትዳርና ተክል እንክብካቤ ይፈልጋሉ። እንዲሁ ቢያድጉ ይደጉ ተብሎ የምታው ነገሮች አይደሉም። ልክ እዚህ ጋር ችግኝ የማኮትከት፣ የማጠጣት፣ የማንከባከብና የማሳደግ እንጂ የመትከል ችግር እንደሌለብን ሁላ እኛም ጋር የመጋባት ችግር የለም። ፍቅር ግን ማግባትን ብቻ ሳይሆን ማጠጣትን፣ ማኮትከትን፣ ማረምን፣ ከብት እንዳያበላሸው አጥር ማጠርን፣ በየጊዜው ማዳበሪያ መጨመርን ጭምር ይፈልጋል። በእርግጥ በእድሉ የሚበቅል ዛፍ እንዳለ ሁላ በእድሉ የሚኖር ትዳርም ይኖር ይሆናል። ይህ ግን ህይወትን ለራስ ጥረት ሳይሆን ለአጋጣሚዎች ብቻ አሳልፎ መስጠት ነው። መኪናውን አቆመና ወደ ግቢ ውስጥ ገባ። በረንዳ ላይ ተጠብቆ የነበረችው ባለቤቱ የለችም። በሩንም አንኳኳ። የሚከፍት ግን አልነበረም። ደግሞም ሲያንኳኳ ገርበብ ብሎ የተዘጋው በር በራሱ ጊዜ ተከፈተ። ባለቤቱ ግን በዚች በወሩ 30ኛ ቀን ሳሎንም የለችም። እየተገረመም ግራ እየተጋባም ወደ መኝታው ቤቱ ዘለቀ። አልጋው ላይ ፈገግ እንዳለች ገደም ብላለች። አበባው እንደያዘ ጠጋ አለና በእጁ ጉንጯን ነካው። ቀዝቅዟል። በቁልምጫም ጠራት። መልስ ግን አልነበረው። ግራ ተጋብቶም አይኗን ገለጥ አደረገው። ሊገልጥላት ግን አልቻለም። በርከካለና ሰውነቷን ደባበሰው። ቀዝቅዟል። የመጨረሻው ቀን ነው። ይህችን ቀን ማየት አልፈልግም። ለልጄ ስል እስከ ዛሬ ታግሻለሁ። በቃኝ የሚል ጽሑፍ ራስጌዋ ላይ ያገኘ። እርሷ ፍቺውን አትፈልገውም። ስለዚህ ሳትፋታ ሞተች። በእርሱ ውስጥ የነበረውን የሐሳብ ለውጥ አላወቀችም። ምክንያቱም ላይነጋገሩ ቃል ተግባብተው ነበርና። እርሷ የዛሬዋን ቀን በስጋትና በጭንቀት ነበር የጠበቀቻት። የመለያቸው ቀን፣ የህይወቷን ግማሽ የምታጣበት ቀን፣ የማትፈልገውን ነገር የምታደርግበት ቀን ናትና። እርሱ ግን የዛሬዋን ቀን በጉጉት ነበር የጠበቃት። የሚነጋገሩበት ቀን፣ ፍቺውን እንደተው የሚነግርባት ቀን፣ ፍቅሩን የሚነግርባት የሚገልጽላት ቀን፣ ይቅርታ የሚጠይቅባት ቀን፣ ለፍቅሩ ስል ትንሽም ብትሆን ቅጣት ከፍሎ የመጣበት ቀን፣ በእርሱና በባለቤቱ መካከል የመነጋገርና የመቀራረብ እንጂ መዋደድና ስሜት ለስሜት የመስማማት ችግር እንደሌለ መረዳቱን የሚገልጥበት ቀን ናትና። ግን ምን ያደርጋል፣ ሁለቱም ይህንን በየልባቸው ያውቁታል እንጂ አልተነጋገሩም። ሐሳባቸውንም በሌላ መንገድ አልተለዋወጡም። በዚህም የተነሳ በችግሩ መፍቻ ቀን ዋናው ችግር ተፈጠረ።